ጋይስ እንዴት ናችሁ? ዛሬም ከባለፈው የቀጠለውን ቪዲዮ ይዤ መጥቻለሁ ማለት ነው። ዛሬ የምናየው የሚሆነው የሪሚዲያል የ2017 ሰከንድ ራውንድ ፓርት 2 ቪዲዮን የሞዴል ጥያቄ ፓርት 2 ቪዲዮን ከባለፈው የቀጠለውን ነው የምናየው የሚሆነው። ሰው ቪዲዮን ከመጀመራችን በፊት ሰብስክራይብ ቻናላችን ያላደረጋችሁ ልጆች ሰብስክራይብ በማድረግ ያደረጋችሁ ደግሞ ቪዲዮ ላይክ እና ለጓደኞቻችሁ ሼር በማድረግ እንድትጀምሩልኝ እጠይቃችኋለሁ ማለት ነው። ከዛ ውጪ ደግሞ ቴሌግራም ቻናላችን እንድትቀላቀሉ ኮሜንት ሴክሽን ላይ ያስቀመጥኩላችሁ ሊንክ አለ። እሱ ሊንክ በመጫን ወደ ቴሌግራም ቻናላችን ብትሄዱ ተጨማሪ የተለያዩ መረጃዎችን የምታገኙት ማለት ነው። በማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ በባለፈውም በዚህኛው ሪኮመንድ የምታደርጉኝ ወደፊት ይሄን ብትሰራ የምትሉትም ሀሳብ ካላችሁ ኮሜንት ሴክሽን ላይ ደግሞ ጻፍ ብታደርጉልኝ ይደርሰኛል። በዛ መሰረት የመመለስ ይሆናል ማለት ነው። ሰው ቀጥታ ወደ ቪዲዮአችን ስንገባ ባለፈው ያቆምነው እዚህ ጋር ነበር። ሰው ከዚህ ጀምሮ የምናየው ይሆናል። 16ኛ ጥያቄያችን ደግሞ the following is distribution of the weight of 40 student in certain class ይላል። ይሄኛው ከስር ያለው ዲስትሪቢዩሽን ነው። then for the data given above what is the median weight in kg በኬጂ ሚዲያን ዌይቱ ምን ያህል ነው የሚለው ሰው በኬጂ ምን ያህል ነው ሚዲያን ዌይቱ ነው የሚለው ሰው ቶታል ቶታል ኤን ነው 40 አይደለ? ቶታል ኤን 40 ይሆናል። 40 ነው ማለት ነው። ከዛ ሚዲያን ፖዚሽኑን ለማግኘት ይሄን ምን እናደርጋለን ማለት ነው። ይሄን 40ውን ሚዲያን ፖዚሽኑን ለማግኘት 40 ሚዲያን ፖዚሽኑን ለማግኘት 14 by 2 እናደርጋለን ማለት ነው። this is 20 ይመጣል። ከዛ ኪሙሌቲቭ ፍሪኩዌንሲያቸውን ስናይ ደግሞ ክላስ 1 ላይ ያሉት which is እዚህ ጋር ያሉት 8 አይደለ? 8 ክላስ 1 is 8 and ክላስ 2 ደግሞ ስናያቸው ከዚህ ጋር ስንል አንድ ላይ ስንት ይመጣል ማለት ነው? 26 ይመጣል ማለት ነው። 26 ይመጣል። ሚዲያን ኢን ክላስ 2 ሚዲያኑን እዚህ ውስጥ ያሉትን ይሄን ማለት ነው ከ49 እስከ 57 ነው ማለት ነው። ሚዲያኑን ለማለት ምን እናደርጋለን ማለት ነው? አቨሬጅ እንወስዳለን which is 48 ሚዲያኑን ማለት ነው ለማድረግ እናደርግና ፕላስ የመጀመሪያው ይሄ የእንትናችን ሚዲያን ፖዚሽናችን which is 20 ማይነስ ክላስ 1 ክላስ 1 ከዛ የዚህን ማለት ነው ኦቨር 80 እናደርጋለን። ከዛ በኋላ ታይምስ ባይ 9 ማለት ነው። ይሄ እንዴት ይሆናል? 48.5 አይደለ? ፕላስ 12 ኦቨር 18 ታይምስ 9 ይሆናል ማለት ነው። ይሄ ማለት ደግሞ 48 ፕላስ 48.5 ፕላስ ወደ 0.6 አካባቢ ታይምስ 9 6 ይሆናል ማለት ነው። ይሄን አካፍለን ለ9 ስናባዛ 6 ይመጣል ማለት ነው። ይሄ ይሆናል። ስንት ይሆናል? ከዚህ ጋር አንድ ላይ 48ን በ6 ስንደምርበት ወደ 54.5 ይሆናል። 54.5 ትክክለኛ መልሳችን የሚሆነው ዲ ላይ ያለው 54.5 የሚለው ይሆናል ማለት ነው። እሱ ይሆናል እና 17 ደግሞ ፌር ዳይ is going to be rolled once and let እነዚህ እዚህ ጋር ያሉት ኤቢ ኢቨንት ዛጣን ኢቨን ነምበር ኦከርስ ኤንድ ሌሎችም እንደዛ ዘን which of the following pairs of event are mutually exclusive የሆነው የትኛው ነው? ከነዚህ መካከል mutually exclusive የሆነው የቱ ነው የሚላል። mutually exclusive የሆነው እዚህ ጋር ያለው ይሆናል ማለት ነው። እንዴት ነው እሱ ሙቹዋሊ ኤክስክሉሲቭ የሚሆነው? እዚህ ጋር ያለውን እዚህ ላይ ያለውን ብንወስደው የስሪ መልቲፕሎች ናቸው አይደል የሚለው። የስሪ መልቲፕሎች ለምሳሌ 3 ሊሆን ይችላል፣ 6 ሊሆን ይችላል እያለ ይጨምራል ማለት ነው። ዋይል ደግሞ እዚህ E4 ላይ ያለውን ደግሞ ብትወስዱ የ5 መልቲፕሎች ነው የሚለው which is 5 እያለ የሚቀጥሉ ማለት ነው። እና በእነዚህ መካከል ምን የለም ማለት ነው? ኮመን ኤሌመንት የላቸውም። የዚህ የኢቨንት
መልቲፕላይ ኦፍ 5 መልቲፕል 5 ኦከርስ ምናምን የሚለውና የኢ 3 እና የኢ 4 ሁለቱ እንትን የላቸውም፣ ኮመን የሆነ ኤሌመንት የላቸውም ማለት ነው። ይሄኛው 3 6 እያለ ነው የሚቀጥለው፣ ይሄ 5 25 ምናምን እያለ ነው የሚቀጥለው ማለት ነው። ሶ ትክክለኛ የሚሆነው እሱ ነው። ይሄ ሲ ላይ ያለው መልሳችን ነው ትክክለኛ የሚሆነው ማለት ነው። ምክንያቱም ሙቹዋል ኤክስክሉሲቭ የሆነ የትኛው ነው ስለሚል። 18 ደግሞ ኢፍ ሳይን ቴታ ኦፍ ኢኳልስ ቱ ማይነስ 3/5 ኤንድ ቴታ ኢዝ ፎርዝ ኢን ዘ ፎርዝ ኳድራንት አንግል ዋት ኢዝ ዘ ቫልዩ ኦፍ ሴክ ቴታ ይልናል። ስለዚህ ምንድን ነው የሚሆነው ነው ይሄ ምንድን ነው የሚሆነው የሚለውን በምናይ ሰዓት ይሄ ኢን ዘ ፎርዝ ኳድራንት ነው አይደል የሚላል። ሶ ኢን ፎርዝ ኳድራንት ላይ which is እዚህ ጋር ማለት ነው። ፎርዝ ኳድራንት ላይ ምንድን ነው የሚሆነው ኮስ ቴታ ፖዘቲቭ ነው የሚሆነው ማለት ነው። ፎርዙ ላይ ፖዚቲቭ ነው የሚሆነው ማለት ነው። ፖዚቲቭ ይሆናል። ስለዚህ ምን እናደርጋለን? ፖዚቲቭ ነው የሚሆነው። ሶ ኮስ ቴታ ኢኳልስ ቱ 1 ማይነስ ሳይን ስኩዌር ቴታ እናደርጋለን። ከዛ ኢኳልስ ቱ 1.9 1 ታይምስ 9 ኢን 2 ይሆናል። ከዛ ይሄ ወደ 4/5 አካባቢ የሚመጣ ይሆናል። ከዚህ ሲወጣ ማለት ነው 4/5 አካባቢ ይመጣ ይሆናል። ሶ ይሄ 4/5 ደግሞ ወደ እንትን በምንቀይረው ሰዓት የተፈለገው ስለሆነ ሴክ ኮስቱ 1/cos ቴታ እንደማለት ነው አይደል? ይሄ 1/cos ቴታ እንደማለት ነው። which is እንገለብጠዋለን ወይም ይሄ 4/5 ምን ይሆናል ማለት ነው? 5/4 ነው የሚሆነው ማለት ነው። 5/4 ይሆናል ማለት ነው። እሱን ነው የሚያሳየን። ሶ 5/4 የሚለው this is the right answer ማለት ነው የሚሆነው። 19ኛ ደግሞ the slope of lines that makes an angle of 135 degree with the positive x-axis is equals to dash ይላል። 19ኛ ሶ የቱ ጋር ነው ይሄ ከዚህ ጋር እኩል የሚሆነው 135 የቱ ጋር ነው? 135 የቱ ጋር ነው ያለው? ሰከንድ ኳድራንት ላይ ነው ያለው ማለት ነው። ሶ ሰከንድ ኳድራንት ኢን ዘ ሰከንድ ኳድራንት ላይ ነው ያለው። ሶ የሱ ታንጀንት የሚሆነው ምንድነው? ኔጌቲቭ ነው የሚሆነው። ታንጀንቱ ኔጌቲቭ ነው የሚሆነው ማለት ነው። ስለዚህ 135 ሶ ሰከንድ ኳድራንት ነው ያለው ያልነው። ሶ 180 ማይነስ 45 ነው አይደል የሚሆነው? 135 እንደዚህ ነው የሚሆነው ማለት ነው። ሶ የዚህ ታኑን በምንፈልግ ሰዓት 135 is equals to minus tan of 45 ዲግሪ የሚሆን ይሆናል ማለት ነው። ሶ ይሄ ደግሞ ከምን ጋር ኢኳል ይሆናል ማለት ነው? ከማይነስ 1 ጋር ኢኳል ይሆናል ማለት ነው። የማይነስ ታን 45 ዲግሪ ማለት ከማይነስ 1 ጋር which is ሲ ላይ ካለው መልሳችን ጋር እኩል የሚሆን ይሆናል ማለት ነው። ይሄ ከዚህ ጋር ነው ኢኳል ቱ ዲስ ነው የሚሆነው ማለት ነው። 20ኛ ጥያቄያችን ደግሞ if tan 31 is equal to 0.81 then what is the value of tan 509 ዲግሪ ይለናል። ሰው ይሄን ነው አሁን የምንፈልገው። ይሄ ደግሞ እንዴት ነው? tan 509 ዲግሪ ነው የሚለው። ሶ ኢኳልስ ቱ tan 509 ማይነስ the whole ዲግሪ 360 አይደለ? 360 እንደማለት ነው ማለት ነው። ሶ 360 which is equals to 149 የሚመጣ ይሆናል ማለት ነው። ሶ 149 እናገኛለን ማለት ነው። ሶ እዚህ ጋር እንዴት እናደርጋለን ማለት ነው? 149ን እዚህ ጋር ካገኘን በኋላ ታን 180 ዲግሪ ማይነስ 31 እንደዚህ እንደማለት ነው። ይሄ 149 ታን 180 ማይነስ 31 እንደማለት ነው። ሶ this is minus ታን 31 ዲግሪ
31 ዲግሪ which is equals to minus 0.81 ማይነስ 0.81 አካባቢ የሚሆን ነው ማለት ነው ይሄ። ሶ ሲ ላይ ያለው ማይነስ 8.1 የሚለው ትክክለኛ መልሳችን የሚሆነው እሱ ይሆናል ማለት ነው። እሱ ይሆናል ሲ ላይ ያለው መልሳችን ማለት ነው። ትክክል ነው። 21ኛ ደግሞ the following table shows the first quartile Q1 and the third quartile Q3 of the two data set X and Y ይለናል ይሄኛው። so which of the following is true about the given data? ስለዚህ ስለተሰጠው ዳታ which one is true ነው የሚለን። so data X was high variability than data Y, data Y was high variability than data X. The interquartile range of data X is 7 and the interquartile range of data Y is 4.5 ነው የሚለን። ሶ ከነዚህ መካከል which one is true የሆነው የትኛው ነው? ሶ true የሆነው this one ይሆናል ማለት ነው። ኤ ይሆናል። ኢንኳርታይል ሬንጅ ሜዠር የሚያደርገው ቫሪያቢሊቲ ነው አይደል? ቫሪያቢሊቲን ሜዠር የሚያደርግ ይሆናል ማለት ነው። ሶ እዚህ ጋር እንዴት ይሆናል ማለት ነው? QR equals to 9 which is this minus 9 minus 5 እናደርጋለን ኢኳልስ ቱ 4 አይደለ? 4 ይመጣል። የዛኛውን ደግሞ እንትን ስንለው 6 ማይነስ 3 ኢኳልስ ቱ 3 አይደለ? ሶ እዚህ ጋር ይሄኛው 4 ከዚህኛው ከ3 ምንድን ነው ይበልጣል አይደለ? ሶ ዲስ ኢዝ ሞር ቫሪያብል ነው ማለት ነው። which is ይሄኛው ኤክስ ከዋይ ይልቅ ሞር ቫሪያብል ነው ማለት ነው። ቢኮዝ 4 ከ3 ስለሚበልጥ ማለት ነው። ሶ ትሩ ዋን ኢዝ እሱ ነው የሚሆነው። ዳታ ኤክስ ፖሰስ ሃይ ቫሪያቢሊቲ ዛን ዳታ ዋይ። ምክንያቱም ምንድነው ብለናል? ኢንኳርታይል ሬንጅ ሜዠር የሚያደርገው ምን ነው? ቫሪያቢሊቲ ነው ብለናል አይደለ? ሶ እንደዚህ ይሆናል ማለት ነው። This question ደግሞ student in the class P, Q, R and S took similar test which is marked out of 20. The following table shows the mean score, the standard deviation of the score and of the student in the class ይለናል ይሄኛው። so which one of the following is true about the data? ስለ ዳታው ትሩ የሆነው የትኛው ነው የሚለን the most consistent test result in class P student is P result ነው ይላል። the most consistent test result of class Q student is highly variable. test result of class P student is more consistent than R student. test result of S student is more consistent than class R student ይለናል። ሶ እንዴት ነው ይሄ? ሎወር ስታንዳርድ ዴቪሽን የምንለው ምንድነው? ሃይ ኮንሲስተንሲ እንደማለት ነው። ሎው የሆነ ስታንዳርድ ዴቪሽን ሎው ሆነ ማለት ኮንሲስተንሲው ሃይ ነው እንደማለት ነው። ሶ ክላስ ይሄን ክላስን ወሰደው ክላስ ኤስን ማለት ነው። ክላስ ኤስ ምንድነው? ይሄ 3.02 አይደለ? 3.02 ኢዝ ከክላስ አር ላይ ያለውን ደግሞ ነው እስኪ 3.05 ምንድነው? ሃይ ነው ማለት ነው አይደለ? ሶ ይሄኛው 3.05 ሃይ ነው ማለት ነው። ክላስ አር ኢዝ ሃይ። ሶ ሎወር ስታንዳርድ ዴቪዬሽን ሚንስ ሃይ ኮንሲስተንሲ። የኤስ ደግሞ ምንድነው? ሎው ነው አይደለ? ስለዚህ ቴስት ሪዛልት ኦፍ ኤስ ስቱደንት ኢዝ ሞር ኮንሲስተንት ዛን ክላስ አር። ምክንያቱም 3.05 ኢዝ ግሬተር ዛን 3.02 አይደለ? ሶ የኤስ which is የኤስ this is more consistent than this ማለት ነው። this ማለት ነው ምክንያቱም lower standard deviation ማለት higher consistency ማለት ነው የሚሆነው። ሶ ትክክለኛ መልሳችን የሚሆነው ዲ ላይ ያለው ይሆናል ማለት ነው። ይሄ ደግሞ which of the following integral of trigonometric function is true? ከነዚህ መካከል ትክክለኛ የሆነው የትኛው ነው የሚለው ትክክለኛው የሚሆነው this one ይሆናል ማለት ነው። this one ይሆናል ማለት ነው። because የዚህ cos 5 equals to cos minus 5x equals to cos 5x አይደል ማለት ነው። so the integral is ምንድነው? 1/5 ይሆናል። 1/5 ነው ኢንተግራሉ የሚሆነው ማለት ነው። 1/5 ሳይን 5x ፕላስ ሲ ይሆናል የሚሆነው። ስለዚህ 5
ሳይን 5 ፕላስ ሲ የሚለው ወይም 1/5 ሳይን 5x ፕላስ ሲ የሚለው ይሆናል ማለት ነው። ኢንተግራሉ የሚሆነው እሱ ነው የሚሆነው። ስለዚህ ትክክለኛ ትሪጎኖሜትሪክ ፋንክሽን ዊዝ ኢትስ ኢንተግራል ዲ ላይ ያለው የሚሆን ይሆናል ማለት ነው። 25ኛ ደግሞ ኦፍ ዘ ፎሎዊንግ ስቴትመንት ኢዝ ትሩ ነው የሚለን። ሶ ኢፍ ዘ ፕራይስ ኦፍ አን ኤግ ኢዝ ሬዱስድ ፍሮም ብር 1300 to ብር 1125 then the percent decreases 0.14% and ምናምን እያለ እንትን ይላል። እናንተ እያነበባችሁት ለመስራት ሞክሩ። እኔ ከሰዓት አንጻር ፈጠን ለማለት ሞክራለሁ። ሶ እዚህ ጋር ትሩ የሆነው ስቴትመንት ያለው if the shop owner offered 75 t-shirt by price of 325 for each and he bought all by ብር 25,000 then the percent decrease he had made for the t-shirt is 2.5 የሚለው ይሆናል ማለት ነው። ሶ 75 ቲሸርት በ300 እያንዳንዱ በ300 ማለት ነው አይደለ? ሶ ከዛ ቶታል በዚህ ይገዛዋል። ቶታሉን ደግሞ በዚህ በ25,000 ብር ይገዛዋል ማለት ነው። ሶ ቶታል እንትኑ ምን ይሆናል? 625 የሚሆን ይሆናል ማለት ነው። 625 የሚሆን ይሆናል። ዲክሪዙ 625 ነው። ስለዚህ ይሄን ፐርሰንቴጁን ለመስራት ምን እናደርጋለን? ፐርሰንቴጁን ለመስራት 625ቱን ይሄን 625ቱን በአጠቃላይ ባወጣው በቶታል እንትኑ በ25,000 እንትን እንልና ታይምስ 100 እናደርጋለን ማለት ነው። ታይምስ 100 በምናደርግ ሰዓት ይሄ ወደ 662,500 የሚመጣ ይሆናል። እሱን ደግሞ ለ25,000 በምናካፍል ሰዓት 62,500 ወደ 2.5 ነው የሚመጣ የሚሆነው ማለት ነው። 2.5 የሚመጣ ይሆናል። 2.5 ሰው 2.5 የሚለው ትክክል ይሆናል ማለት ነው። ይሄኛው ትክክለኛ መልስ የሚሆነው እሱ ይሆናል ማለት ነው። 2.5 የሚለው ይሆናል ማለት ነው። 26ኛ ደግሞ a man purchased a house from real estate for ብር 3,550,000 and made a down payment of 20% of purchasing price ይላል። ከዛ the real estate from which he purchased the house change annual interest rate of 8% of his 15-year mortgage then what is monthly mortgage payment ምን ያህል ነው የሚሆነው ነው የሚለው። ይሄኛው ደግሞ ይሄን ለማግኘት ባጭሩ ምንድነው የምናደርገው? የመጀመሪያ ሎን አማውንት ኢኳልስ ቱ ይሄ ማለት 0.8 አይደል? 0.8 ታይምስ በቶታል በዚህኛው እናባዛለን 3,550,000 3,550,000 አድርገን ስናባዛ ይሄ ወደ 2,840,000 አካባቢ የሚመጣ ይሆናል ማለት ነው። ይሄ ሎን አማውንቱ ይሆናል 2,840,000 ብር። ይሄኛውን 2,840,000 በምንድነው እንትን የምናደርግ የሚሆነው? እዚህ ጋር ከተሰጡን በዚህ እናባዘዋለን ማለት ነው። 2,840,000 በዚህ ስናባዛ ኦልሞስት ወደ 10,383 አካባቢ 383 አካባቢ የሚመጣ ይሆናል ማለት ነው። ትክክለኛ መልሳችን የሚሆነው የዚህኛው ጥያቄም ሲ ላይ ያለው መልሳችን የሚሆን ይሆናል። ሲ is the right answer ማለት ነው ባጭሩ። which one of the following is true about the derivative of a given function? ይሄ ደግሞ የሚሆነው ዲ ላይ ያለው ይሄኛው መልሳችን ነው። እንዴት የሚለውን ስናይ ደግሞ እዚህ ጋር ምን እንጠቀማለን? ፕሮዳክት ሩልን እንጠቀማለን ማለት ነው። ፕሮዳክት ሩልን ተጠቅመን እንዴት ነው የምናደርገው? x equals to x 3
ኤክስ ፕላስ 1 ኦቨር 3x ማይነስ 2 እናደርግና እንዲህ ይሆናል ማለት ነው። ዋይል ኤክስ ኢኳልስ ቱ 27 አይደለ? ሶ ኤክስ ኢኳልስ ቱ 27 ማለት ነው። ሶ እዚህ ጋር መተካካት ነው። እዚህ ጋር እዚች ጋርም 27 እዚህ ጋር 27 እናደርጋለን። 27 ሂር ግን እንዴት ነው? 3 ፕላስ 1 ኦቨር 3 ታይምስ 9 ዛ ኢኳልስ ቱ ሶ ኢ 27 ምን ይሆናል ማለት ነው? ኢኳልስ ቱ 3 ፕላስ 1 ኦቨር 27 ይሆናል ማለት ነው። ሶ ዲስ ሚንስ ደግሞ እንትን ስናደርገው 82 ኦቨር 27 ይሆናል ማለት ነው። ሶ ኢን ዳት ኬዝ ትክክለኛ መልሳችን የሚሆነው ይሄኛው ይሆናል ማለት ነው። ዲ ላይ ያለው መልሳችን ትክክለኛ መልሳችን የሚሆን ይሆናል። ዲ ኢዝ ዘ ራይት አንሰር ማለት ነው። በዚህ 28ኛ ደግሞ የውመን ዋንስ ቱ ባይ ኒው ካር ዛት ኮስትስ ብር 1.1 ሚሊዮን ሶ ሺ ፔድ 870 ሺውን ከፍላለች። አግሪድ ዊዝ ሰለር ቱ ባይ ብር 10,000 ፐር መንዝ በየወሩ 10 ሺህ ብር እንትን ማድረግ እና ምንም ኢንተረስት ዜሮ ኢንተረስት ነው ማለት ነው። ሶ ሃው መኒ መንዝ ዊል ቴክ ዘ ውመን ቱ ፓይ ሪሜኒንግ የቀረውን ገንዘብ ለመክፈል በየወሩ ምን ያህል ወር ይፈጅባታል ነው የሚል የሚሆነው ማለት ነው። ይሄ ሰው እንዴት ነው? መጀመሪያ ሪሜኒንግ አማውንቱን ነው እዚህ ጋር ሪሜኒንግ አማውንቱን ለማግኘት ቶታሉ አለ ማውጣት ያለባት ከዛ እስካሁን የከፈለችው አለ። ሶ ይህን ከዚህ ስንቀንስ ከ1.1 ሚሊዮን 870 ሺህ ብር በምንቀንስ ሰዓት 230 ሺህ ይሆናል ማለት ነው። ፐርመንስ በመንዝ ማለት ነው። ሶ ይህን 230 ሺህ ደግሞ እዚህ ጋር በየ10 ፐርመንዝ አይደለ? ሶ 213,000 ኦቨር 10,000 እናደርጋለን ማለት ነው ባጭሩ። ሶ 10,000 በምናደርግ ሰዓት 230 ለ10 ዲስ ኢዝ 23 መንዝ ያስፈልጋታል ማለት ነው እቺ ሴትዮ ለመክፈል። ሶ 23 መንዝ የሚለው ይሆናል። ይሄ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ሶ 29ኛ ደግሞ which one of the following is the minimum value of the objective function ይለናል። ለዚህ እዚህ ጋር እንትን ላለው minimum value of objective function which of the following is the minimum function ይለናል ማለት ነው። ሶ መጀመሪያ ኢንተርሴክሽናቸውን ማግኘት ይኖርብናል ማለት ነው። ኢንተርሴክሽናቸውን እንትን ስንል ኤክስ እና ዋይ ይሄ ኤክስ ኤንድ ዋይ ሶ ኤክስ ኢኳልስ ቱ 0 ዋይ ኢኳልስ ቱ 0 ሶ እዚህ ጋር ኤክስም ዋይም ምንድን ናቸው? 0 አይደለ? ኢንተርሴክሽናቸው 0 ይሆናል ማለት ነው። ዋይን 0 በምናደርግ ሰዓት እስቲ እዚህ ጋር የተካነን ዋይን 0 በምናደርግ ሰዓት እቺኛዋ 3x ፕላስ 2 ከዛ ግሬተር ሌዛ ነው ሪኮርድ 6 ይላል ማለት ነው። ሶ ይሄ እንትን በምናደርግበት ሰዓት ስንት ነው የሚመጣው ማለት ነው? ይሄ ይጠፋል። ሶ 3x ኢኳልስ ቱ 6 ይሆናል ማለት ነው። ሶ ኤክስ እዚህ ጋር ስንት ሆነ ማለት ነው? ኤክስን ስንት ስናደርግ ነው 6ን የምናገኘው? እዚህ ጋር ዋይን 0 አደረግን። ኤክስ ስንት መሆን አለበት? 2 መሆን ይጠበቅበታል ማለት ነው። ሶ የመጀመሪያው ኢንተርሴክሽናችን 0 ኤክስ ዋይን 0፣ ሁለተኛው ኢንተርሴክሽናችን ደግሞ
ኤክስ ቱ ዋይ 0 ይሆናል። ከዛ በኋላ ያለው ኢንተርሴክሽናችን ደግሞ የሚሆነው ኤክስን 0 አድርገን የምናገኘው ይሆናል። ኤክስን 0 በምናደርግ ሰዓት ቺ 2x 0 እንደማለት ነው። ከዛ ፕላስ 5y በምናደርግ ሰዓት ካንስል አውት በሚሆን ሰዓት 5y ኢኳልስ ቱ 10 አሁንም ስንት ሆነ ማለት ነው? 2 ሆነ ማለት ነው። 2 ሆነ ማለት ነው። የዋይ ዋጋ እዚህ ጋር 2 ይሆናል። ሶ ኤክስን 0 በምናደርግ ሰዓት ሶስተኛው ዋይ ደግሞ 2 ትሆናለች ማለት ነው። ከዛ ይሄንም ካገኘን በኋላ የነዚህ የሁለቱን ኢንተርሴክሽን እንፈልጋለን ማለት ነው። የዚችኛዋንና የዚችኛዋን ኢንተርሴክሽን እንፈልጋለን። ሶ በስንት እንትን እንላቸዋለን ማለት ነው። ኤክስን በ5 which is ይሄን በ5 ይሄን ደግሞ በ2 መልቲፕላይ እናደርጋለን። መልቲፕላይ በምናደርግ ሰዓት እንዴት ይሆናል ማለት ነው? 15x ፕላስ 10 አይደል? ፕላስ 10y ኢኳልስ ቱ 30 ይሆናል ማለት ነው። ሶ ሁለተኛው ያኛው ደግሞ ስንት ይሆናል? 4x ፕላስ 10y ኢኳልስ ቱ 20 ይሆናል። ስለዚህ ከመጀመሪያው ሁለተኛውን እናደርጋለን ሰብትራክት እናደርጋለን እንቀንሰዋለን ማለት ነው። በምንቀንስ ሰዓት ደግሞ ምን እናገኛለን ማለት ነው? ሶ ከዚህ ይሄን ስንቀንስ ከ15 4 ኢዝ 11 ከዛ 11x this is 10y አይደለ? ሶ 10y በ10y ይጣፋል ማለት ነው። 10y በሁለተኛው 10y ካንስል አውት ይሆናል። ካንስል አውት እናደርገዋለን። ከ30 ደግሞ 20ን ስንቀንስ 11x ኢኳልስ ቱ 10 ይቀራል ማለት ነው። 10 ይቀራል ማለት ነው። ከዛ በኋላ ሰብስቲዩት እናደርጋለን ኤክስን በዚችኛዋ ማለትም ኤክስ ለማግኘት ኤክስ ሶ ዲቫይድ እናደርጋለን ቦት ሳይድ ባይ 11 ዲቫይድ በምናደርግ ሰዓት ሶ 10 ኦቨር 11 ይሆናል ይሄኛው ማለት ነው። ሶ ሁለቱንም ሰብስቲቲዩት ማድረግ ይጠበቅብናል። በዚህኛው ሰብስቲቲዩት በምናደርግ ሰዓት እንዴት እናደርጋለን ማለት ነው? ሶ 5 3 10 over 11 which is x plus 2y 6 ይሄ ስንት ይመጣል ማለት ነው? ሶ 2y equals to 6 minus this is 30 ኦቨር 11 ይሆናል ማለት ነው። ከዛ ይሄን እንትን በምንል ሰዓት ስንት ይሆናል? ዲስ ወደዚህ 66 11 by 6 66 ይመጣል። ከዛ ማይነስ 30 ኦቨር 11 እናደርጋለን። ከዛ በኋላ ይሄ 36 አይደል? 66 ከ30 36 ይመጣል። 36 ኦቨር 11 እናደርጋለን ማለት ነው። አራተኛው ደግሞ ይሄ ሆነ 36 ኦቨር 11 የሚለው ይሆናል ማለት ነው። 11 የሚለው ይሆናል ማለት ነው የሚሆነው። ይሄ እንዴት መጣ ካላችሁኝ ከ2y ብንጀምር ከዚች ጋር ብንጀምር እንዲህ ነበር አይደለ? 2y equals to 36 over 11 አይደለ? ሶ y equals to ወደዛ ስናሻገር ማለት ነው 36 over 11 ይሄ 2ን እንትን ለማድረግ በ1 over 2 እናባዛለን ማለት ነው። በ1 over 2 መልቲፕላይ እናደርጋለን። ስለዚህ የመጀመሪያው 36 ይመጣል፣ ሁለተኛው 22 ይመጣል አይደል? 22 ሶ በሁለተኛ ስናደርገው 11 በሁለተኛ ስናደርገው ደግሞ 18 ይሆናል። ሶ 18 አገኘን እዚህ ጋር ማለት ነው። 18 አገኘን ማለት ነው። ሶ ይሄን ደግሞ ምን እናደርጋለን? የዋይ ኢንተርሴክሽን ፖይንት ናት እቺ። ሶ
ቴስት እናደርገዋለን ማለት ነው። ቴስት እናደርገዋለን በሁለቱም ጋር ከላይ ያገኘናቸውን በመውሰድ ቴስት እናደርጋለን ማለት ነው። ሶ እቺ 0 ኤንድ 2 አይደለ 0 ኤንድ 2 በመውሰድ ቴስት በምናደርግ ሰዓት 2 እዚች ጋር እቺ ማለት ነው። ሶ 0 እናስገባ እዚህ ጋር 2 እናስገባ y ላይ እንደማለት ነው። ሶ 2 0 ፕላስ 5 2 ኢኳልስ ስንት ይሆናል? ይሄ ይጠፋል አይደለ? ሶ 5 ሲባዛ በሁለት 10 which is ደግሞ እዚህ ጋር ማይነስ ነው። ሶሪ ሶ ማይነስ ነው እዚህ ጋር የሚሆነው ማለት ነው። ማይነስ 10 ይሆናል ማለት ነው። ማይነስ 10 ይሆናል ማለት ነው። ሶ ማይነስ 10 ያለበት ትክክለኛ መልሳችን የሚሆነው ለዚህኛው እሱ ይሆናል። ሶ እዚህ ላይ ያለው this is the right answer ማለት ነው። this is the right answer 10 ይመጣል ማለት ነው የሚሆነው። 30ኛ ጥያቄያችን ደግሞ የሚሆነው ስለዚህ ግራፍ ነው። በዚህ ግራፍ ላይ ተመርኩዘን ነው which one of the following system of linear inequality has the above shaded region as its solution ይለናል። ሶ በግራፉ መሰረት የምናይ ይሆናል ማለት ነው። ይሄ ፈርስት ላይ ነው የሚያልፈው የቱ ጋር ነው? ፈርስት ላይን ኢዝ ፓስ የሚያደርገው በ3 እና በ0 ይሆናል። እንደገና እዚህ ሰከንድ ላይን ኤንድ 0 ኤንድ 3 ሰከንድ ላይን ደግሞ ይሄ ደግሞ ሪፕሬዘንት የሚያደርገው ነገር አለ which is x plus y 3 መሆኑን ስለዚህ ሼዲንጉ ከዚህ ቢሎ እንደሆነ ማለት ነው። x plus y greater than or equal to 3 እንደማለት ነው። ለሰከንድ ላይን ደግሞ ፓስ የሚያደርገው በ2 እና ኤንድ በ0 በy እንደገና በ-2 x እና በ1 ላይ የሚያልፍ ይሆናል። ይሄ ደግሞ ሪፕሬዘንት የሚያደርገው by x plus 4y equals to 2 ሼዲንጉ አባቭ ነው መሆን ያለበት። ምን ይሆናል ማለት ነው? x is x plus 4y greater than or equal to 2 እንደሆነ ያሳየናል ማለት ነው። አሁን ከላይ ያወራናቸውን እንትን የሚያደርጉ የቶቹ ናቸው? የx plus y is equals to 3 greater than or equal to 3 and x plus 4y አይደል ያልኳችሁ the second is less than or equal to 3 and this greater than or equal to 3 የሚሆነው ይሆናል ማለት ነው። እዚህ ጋር ነው ሼድ ሪጅን ነው የሚሆነው ሂር ይሆናል ማለት ነው which is ቢ ላይ ያለው መልሳችን ማለት ነው። በአጭሩ ቢ ላይ ያለው መልሳችን ትክክለኛ ይሆናል ለዚህኛው ማለት ነው የሚሆነው። ፋሚሊ ዛሬ ፓርት 2 ቪዲዮ ይዤ ሰርችላችሁ ያቀረብኩት እስካሁን ድረስ ያለውን ይመስል ነበር። በሚቀጥለው ደግሞ ሌሎችን ፓርቶች ይዤላችሁ እመጣለሁ። ለዛሬ ግን እዚህ ጋር ቢበቃን አሪፍ ይመስለኛል። አብራችሁን ስለቆያችሁ አመሰግናለሁ በጣም አድርጌ። ሰብስክራይብ፣ ላይክ፣ ሼር እንዳይዘነጋ። እንደተለመደው ኮመንት ሴክሽን ላይ ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ጻፉልኝ ይደርሰኛል። ከዛ ውጪ ደግሞ ቴሌግራም ቻናላችን እንድትቀላቀሉ ያስቀመጥኩትን ሊንክ በመጫን እንድትቀላቀሉ ብዙ መረጃዎችን የምታገኙበት ሁኔታ ነው ያለው። እንደዛ እንድታደርጉ ሪኮመንድ አደርጋችኋለሁ ማለት ነው። በሚቀጥለው ደግሞ የተለያዩ ሌሎች ቶፒኮችን እያነሳን የምንሰራ ጥያቄዎችን የምንሰራ እንደገና ቲቶሪያሎችንም አብረን የምናይ ይሆናል ማለት ነው። እስከዛው ጊዜ መልካም ጊዜ ይሆንላችሁ። በድጋሚ አብራችሁኝ ስለቆያችሁ አመሰግናለሁ። ይመቻችሁ።